በኢራን በአሁኑ ወቅት የሚታየው ህዝባዊ ተቃውሞና የኢኮኖሚ ቀውስ እርስ በርሳቸው የተሳሰሩና ለዓመታት ሲጠራቀሙ የቆዩ ችግሮች ናቸው ይባላል እና በተለይ የኢራን ገንዘብ ሪያል ይባላል የመግዛት አቅሙን ማጣቱ ወይም ዲቫሉዌት መሆኑ ለህዝቡ የኑሮ ውድነት ዋነኛ ምክንያቱ ነው ተብሎ ይታሰባል። እንግዲህ ለዚህ ሁኔታ መባባስ ዋና ዋናዎቹ ምክንያቶች ምንድን ናቸው? ኢራን በዚህ ሰዓት እንደምናያት ከሆነ በጣም ውጥንቅጥ ውስጥ የገባ የህዝብ ተቃውሞ እየበጠበጣት ነው ያለው እና ምንድነው ነው የመጀመሪያው የገንዘብ የመግዛት አቅም መውደቅ ነው። ከረንሲ ዲቫሉዌት የምንለው ነገር እና የኢራን እንግዲህ ሪያል ይባላል ቅድም እንደነገርኳችሁ መግዛት አቅሙን በከፍተኛ ሁኔታ አጥቷል እና ለዚህም ምንድነው የተከሰተው ነው። አንደኛ የዋጋ ንረት እንዳልኳቸው ኢንፍሌሽን ነው። አብዛኛውን ፍጆታ እቃቸው የሚመጣው ከውጭ ነው እና እነሱ በሀገሪቷ ውስጥ በዚህ ሰዓት የገንዘብ ዋጋ መግዛት በጣም በመቀነሱ የእቃዎች ዋጋ በከፍተኛ ሁኔታ ጨምሯል እና ይህ በተለይ እንደ ምግብና መድኃኒት ባሉ መሰረታዊ ፍላጎቶች ላይ ከፍተኛ የሆነ ጫና ፈጥሯል። ሁለተኛ ላይ የቁጠባ ዋጋ ማጣታቸው ነው። ብዙ ሰዎች ቆጥበዋል። የቆጠቡት ዋጋ ድንገት በአንድ ጀንበር ውስጥ ዋጋ አጣና ይህም ብዙዎች ወደ ድህነት እንዲገፉ አደረጋቸው። በፊት የነበራቸው በጣም ሲወርድ ከዶላር አንጻር ስለሚመዘን ነው እና ሁለተኛ ላይ እንግዲህ ማዕቀቦች፣ ዓለም አቀፍ ማዕቀቦች እና ጫናዎች በተለይ አሜሪካና ሌሎች ምዕራባውያን ሀገራት በኢራን ላይ የጣሉት የኢኮኖሚ ማዕቀብ ለገንዘቡ መውደድ ትልቅ ድርሻን ይዟል። መጀመሪያው የነዳጅ ሽያጭ መቀነስ ነው። ኢራን እንግዲህ ዋና የገቢ ምንጯ ነዳጅ መሆኑ ይታወቃል እና ይህም ለዓለም ገበያ እንዳይቀርብ በመታገዱ የውጭ ምንዛሬ እጥረቱ በከፍተኛ ሁኔታ ኢራን እንዲገጥማት ሆኗል። ሌላው የባንክ ስርዓት መዘጋት ነው። ሀገሪቱ በዓለም አቀፍ የገንዘብ ዝውውር ስርዓት ውስጥ እንዳትሳተፍ በመደረጉ የንግድ እንቅስቃሴዋ በጣም ተገደበ እና ይህም ሀገሪቷ ላይ የፈጠረውን አሁን የምናየውን ውዝግብ እንዲፈጠር ዋነኛ ሚና እየተጫወተ ነው። ሶስተኛ ላይ የመንግስት የኢኮኖሚ አስተዳደር ጉድለት ራሱ አለበት። ከማዕቀቡ ባሻገር የሀገሪቷ ውስጥ አመራር ላይ ራሱ ትልቅ ችግሮች አሉ ብለው ያስባሉ ዜጎች። አንደኛው ሙስና ነው። በመንግስት መዋቅር ውስጥ ያሉ የሚታወቁ ከፍተኛ የገንዘብ ምዝበራና ሙስና በሀገሪቷ ሀብት ላይ እየተፈጠረ ነው ብለው ያስባሉ። ሌላው ጦርነት ነው። እንግዲህ ለጦርነት የሚወጣው ወጪ መንግስት በሀገር ውስጥ ያለውን ችግር ከመቅረፍ ይልቅ ለቀጠናው ለሆነ ጦርነት ለምሳሌ እንደ ሶሪያ፣ የመን፣ ሊባኖስ አካባቢ ላይ ለሚካሄደው ጦርነት ወታደራዊ እንቅስቃሴዎች ከፍተኛ ወጪ በማውጣት ላይ ስለሚገኝ እኛን ድህነት ውስጥ ረስቶናል ብለው ያስባሉ። ሌላው አራተኛ ላይ ፖለቲካና ማህበራዊ መብቶች ጥያቄዎች ናቸው። እንግዲህ የኢኮኖሚ ቀውስ እንዳለ ሆኖ የፖለቲካዊ ቀውሶችም አሉና እዚህ ላይ ለምሳሌ አንደኛ ላይ የሚያነሱት የነፃነት እጥረት ነው። በተለይ ሴቶችና ወጣቶች ያላቸውን መሰረታዊ ነፃነት ለማግኘት የሚያደርጉት ትግል ለምሳሌ የሂጃብ ትግል ሂጃብ ላይ ያለው ህግ ይሻሻልልን ይላሉ። ከኢኮኖሚው ጥያቄ ባሻገር የፖለቲካው ጥልቅ የሆነ ጥያቄም አለባቸው። ሌላ ወጣቶች ተስፋ መቁረጥ ነው። እንግዲህ ወጣቱ ትውልድ በሀገሪቷ ውስጥ ከዚህ በላይ ምን ይመጣብናል የሚል ነገር እያነሱ ይገኛሉ አሁን እና